በሉ። አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። ልባሉ የሰጡኝ ምክር ይኸው ነው። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሐሳብ ነው። እኛም ተኖሮ እነሱ ስማት ስለ ቤቱ እናንተ አያገባችሁ። ቤት 97 ነበር እንዴ? አንተ 97 ነበር? አቋማቸውን መጫን ማስገደድ አልችልም። ቤቱን የምን ተጽዕኖ? ቤቱን አልሸጥክ? ለምን ቤቱን ላሸጥከው? መናገር እንችላለን። ሄደን ቤት አሸጠ ምናምን ሰላም ይስጥልኝ። ውድና የተከበራችሁ የደናሜ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። እንደተለመደ ይኸው ዛሬም በአዲስ መረጃ ከች በኮሮኮንች ብለናል። ሳምሶን ቤቢና ድምጻዊ ዳጊ በትዳራቸው በፍቺ እንደራሳቸውን ኃላፊነትን መወጣት እንደ ሁለት ነገር ግን ፍቺ ሲመጣ ብዙ ነገር ነው ማጫወት ጣጣ ነው ያለው። አንዳንዶችን መከባከብ ነገሮችን ከራስ ልጆች ካልወጡ በስተቀር ወደዚህ ዓለም እንዲመጡ ያዘዙካቸው በጣም ረጅም መንገድ ነው የሚያስኬደው። የፈታችሁ ታውቁታላችሁ። ምንድነው የተፈጠረው? በዚህኛው ጦርነት እንኳን ልጆቻቸውም ተካተውበታል። ልጆቹ ስላሉ እሷ ስትጠየቅ ልጆቹ ስላሉ እኔ ክፉም ደግም ማለት አልፈልግም፣ ስለሱ ምንም ነገር መናገር አልፈልግም በሚል ሸገር ሚዲያ ላይ ለተጠየቀችው ጥያቄ እንዲህ አይነት መልስ በመስጠት ጉዳዩን ዘግተዋለች። እሱ ደግሞ በሰይፉ ኢቢኤስ ላይ ቀርቦ ብዙ ነገር ተናግሯል። የሆነ እሷን ጥፋተኛ የሚያስመስል ነገር እንዲሁም ደግሞ ልጆቹን የሚንከባከብ ለልጆቹ ምርጥና ጥሩ አባት እንደሆነ ሚስቱ እርጉዝ በቃ ብዙ ሰው እንደውም ይሄኛው ምንድነው ውለታ ነው ወይ ግዴታህ ነው ትዳርህ ነው እሷ ልትሰራ በወጣችበት ልጆችን መንከባከብ ትዳርህ ህይወትህ ነው እንደ ውለታ ልታወራው አይገባም ብለው የተቃወሙ ሰዎች ነበሩ። ከተቃወሙ ፈጣሪ ቢፈቅድም ያንተ ምርጫ ነበረበት እነዛ ልጆች ወደዚህ ዓለም እንዲመጡ። እነዚህ ልጆች ከመጡ ደግሞ ኃላፊነትህን ተወስደ መንከባከብ እንደ ውለታ ሊታይ አይገባም ብለን ሁላችንም የተሰማንን ሀሳብ ሰተናል። አሁን ደግሞ የገዛ ልጆቹ ንብረት ክፍፍል ውስጥ ስለገባ በንብረት ክፍፍል ውስጥ አለመግባባቶች ተፈጥረው ከባን ትርክ ውስጥ ጎረቤት ተሰብስቦ ጭቅጭቅ ነበረ በዳጊና በቤቢ መካከልና ልጆቹ ጣልቃ ገብተው እናታችንን እያሰደብካት ነው፣ እኛን ያው እወዳቸዋለሁኝ እኔ ልጆቼን በጣም ነው የምወደው፣ ስለ ልጆቼ ሁሉንም ሆናለው የትም ቢሄድ ወይም ደግሞ የትም ጋር ብሆን ልጆቼ የሚገባቸውን ነገር አድርጌላቸው ነው የሚያስፈልጋቸውን ነገር አድርጌላቸው ነው እንጂ እኔ ልጆቼን ጥዬ አይደለም፣ ልጆቼ እኮ ልጆቼ ናቸው ብሎ በጣም ልጆቹን እንደሚወድ ልጆቹን እንደሚንከባከብ ልጆቹን እንደሚያከብር አድርጎ ተናግሮ ነበርና ይሄንን ደግሞ ውድቅ የሚያደርግ በተግባር ልጆቹም እሱም ዳጊም ያሉበት ቪዲዮ ነው የተለቀቀው። ምንድነው ቤቱ እንዲሸጥ ነው። ያው ቤቱ ይሸጥ አይሸጥም እንዲሁም ደግሞ ልጆቹም ጭምር መሃል ገብተው እንዴት ቤቱ ይሸጣል እናታችንን እያሰደብካት ነው እንዲሁም እኛ እወዳቸዋለሁ ብሎ የለ ብትወደን ኖሮ ቤቱን አትሸጠውም ነበረ። እንዴት ነው እኛን ወዳችኋለሁ እያልክ እኛን ለመበተን ቤት ለመሽጠት ግብ ውስጥ የምትገባው? እኛን ብትወደን ኖሮ ቤቱ አይሸጥም ነበረ። እሱ ደግሞ እሷና ተጽዕኖ ያሳደረችባቸው እነሱ ደግሞ እንዲህ ብሎ ነገር የለም ስታሰድባት እሷን ቆመ ስታሰድባት ዝም ብለንሃል። ልጅቷ በነገራችን ላይ እንዲህ ትልቅ እንደሆነች አላቅም ነበር። ኢትስ አሜዚንግ በጣም ትልቅ ልጅ ናቸው። ዋው ያሳድግላችሁ፣ ለወግ ማዕረግ ያብቃላችሁ ልጆቻችሁን። እውነት ለመናገር በጣም አስተዋዮች ናቸው። ትንጥየዋ ናት እኛም ብትወደን ቤት አትሸጥም ያለችው፣ ትልቅየዋ ደግሞ የራሳቸው ኩያ ናትና ጎበዝ የኔ እናት። ትልቅ ልጅ እንደዚህ እንዳለቻቸው አላቅም። አሁንም አድጋ ለወግ ማዕረግ እንድትበቃላቸው ምኞቴ ነው። በሀቅ ያው ምንድነው ያለችው? እናታችንን እያሰደብክ ነው ሶሻል ሚዲያ ላይ እሷን እያሰደብካት ነው
ተጽዕኖ ያሳድራባቸው ነው ምናምን ነገር ሲል ተጽዕኖ የሚባል ነገር የለም። እንዲሁም ደግሞ እወዳቸዋለሁ ትሌለ ወይ ምናምን ብለው ልጆቹ ናቸው እንደውም እየተከራከሩ ያሉት እንጂ እሷ አይደለችም። ተጽዕኖ አሳደር ካትበል በየቦታው ስሜን አታጥፋ እያለች ሲጨቃጨቁ ይሰማል። በእውነቱ ትዳር ፍቺ በጣም መጥፎ ነገር ነው። ልጆች ኖረው አይደለም ያለ ልጆችም 1-2 አመት 3 አመትም ተኑሮ እንዲሁም ደግሞ 1 አመትም ተኑሮ ፍቺ ሲሆን በጣም ብዙ ፕሮሰስ አለው። በጣም ረጅም መንገድ ነው የሚያስኬደው አይደለም 15 16 አመት 14 አመት አብራችሁ የኖራችሁት ሰው አይደለም። በቃ በጣም ባጭሩ 1 አመት 2 አመትም ኖራችሁ ትዳር ሲበተን ረጅም መንገድ ብዙ ዋጋ ነው የሚያስከፍለው። የስሜትም ማለት በቃ ይሄ የስነ ልቦና የስሜትም መጎዳት ውስጥ ይከታል። ኢኮኖሚካሊም በጣም ከባድ የሆነ ድቀት ውስጥ ይገባል። ብዙ ሰዎች ከትዳር ፍቺ በኋላ መልሰው ማንሰራራት ሲያቅታቸው እናያለን። አንዳንዶች ደግሞ እጅግ በጣም ጠንካራና ጎበዝ ሆነው በተሻለ ማንነትና በተሻለ ብቃት ሲወጡ እናያለን። ነገር ግን ፍቺ ሲመጣ ያው ያፈሩትን በጋራ ያገኙትን ገንዘብ መከፋፈላቸው አይቀርም። እኩል ተሰንጥቆ ነው የሚካፈለው። ቤትም በሉት መኪናም በሉት ያለውን ሳህን ሳይቀር። ነገር ግን ልጆች ሲኖሩ ይሄ ነገር እንዴት ነው የሚሆነው? አሁን ይሄ ሰውዬ ገንዘቡን ተካፍሎ ወይም ደግሞ ቤቱ ተሽጦ የሚገባውን ድርሻውን ይዞ ወዴት ነው መሄደው? ወደ አዲሱ ፍቅረኛው። እነዚህ ልጆችስ 3 ልጆቹስ ማለት ልጆቼን እወዳለሁ ብሎ ያ ሁሉ ስለ ልጆቹ ሲያወራ የነበረ ስለራሱ ሲያብራራልን የነበረ ልጆቹን በቃ ሲንከባከባቸው እንደነበረ በጣም እንደሚወዳቸው የሚገባቸውን ክብር እንደሰጣቸው የአባትነቱን ድርሻ እንደተወጣ ምናምን ይሄ ሁሉ ሲያወራ የነበረ ሰውዬ 3 ልጆች እያሉት የት ጥሏቸው ነው ቤቱ እንዲሸጥ ሊከራከር የሄደው ነው? በዚህ ልክ የሚወድ አንዲት ህፃን ልጅ ናት። 6 አመት ራሱ 5 አመት 6 አመት ራሱ እንደሆናት እርግጠኛ አይደለም። ይሆናታል ብዬ አላስብም። 6-7 ራሱ ትንሽዬዋ ልጅ ናት። እኛን ብትወደን ኖሮ ቤቷ አይሸጥም ነበረ፣ ቤቱን ልሽጥ አትልም ነበረ። ይሄ እኮ በቂ መልስ ነው። እውነት ለመናገር በጣም አስተዋይና ጎበዝ ልጅ ናት። በቃ እኛን ብትወደን ኖሮ ቤቱ ይሸጥ አትልም ነበር። እነዚህ ልጆች ጎዳና ላይ ነው የሚወድቁት። የት ነው የሚሄዱት? ይቺ እናት 3 ልጆቿን ይዛ ኪራይ ለኪራይ ቤት እንድትንከራተት ነው። እንደው ጠንካራ አባት፣ እንደው ጎበዝ አባት። ትዳሩ እኮ ፈረሰ። በቃ አለመግባባት ተፈጠረ። እናንተ መግባባት ስላቃታችሁ አብራችሁ መቀጠል ስላልቻላችሁ ለየብቻ መሞከር ፈለጋችሁ። አለቀ ደቀቀ። ምርጫችሁን መረጣችሁ። ግን በመካከላችሁ እናንተ ፈልጋችሁ እናንተ ወስናችሁ ወደዚህ ዓለም እንዲመጡ የፈቀዳቻቸው ህፃናቶች አሉ። ስለነሱ ማሰብን እንዴት ዘነጋችሁ? ማለት እነዚህ ልጆችስ እንደው ጥሩ አባት እኮ አይደለም ያለውን ሽጦ ልጆቹን ጎዳና ወይም ደግሞ በየኪራይ ቤቱ ማንከራተት አይደለም። ጠንካራ ጎበዝና ለልጆቹ ፍቅር ያለው አባት ቢፋታ እንኳን ገንዘብ ካለው ገዝቶ ለልጆቹ መኖሪያ ይሰጣቸዋል። እስከሚገባኝ ድረስ ፍቅር አለብኝ ብሎ ያ ሁሉ ዲስኩር የደሰኮረ ሰውዬ አይደለም ያሉበት የሚኖሩበትን ቤት ሽጦ ገንዘቡን ተካፍሎ መሄድ ወይም ደግሞ ልጆቹን ለተለያየ እንግልትና ለኪራይ እንዲሁም ጎዳና ላይ ወይም ደግሞ የትም በቃ ከቤት ያው ቤት ከሌለ ወይ ኪራይ ቤት ነው የሚሆነው አይደል እንዴ? ከዛ ውጪ እኮ እንትን የሚባል ነገር የለም ትርፍ ቤት ከሌላቸው። ስለዚህ ኪራይ ቤት ደግሞ ምን ያህል እንደሚያንከራትት ተከራይቶ የሚያቅሰው ያውቀዋል። የኪራይ ቤት ያከራዩ የፊት ግልምጫ ራሱ አያኖርም። እና እነዚህን ልጆች የሚወዳቸው የሚያከብራቸው ስለነሱ የሚጨነቅ ሰው ከሆነ የሚኖሩበትን ቤት ሽጬ ልካፈል ሳይሆን እንደው ጥሩ አባት ብትሆን ኖሮ ገዝተ ነበር የምትሰጠው ነው ምለው። ህፃኗ ደግሞ ልጅ ትክክለኛ መልስ መልሳለች። ብትወደን ኖሮ ቤቱ ይሸጥ አትልም ነበረ። እንግዲህ ፈጣሪ ሁናችሁ ሳምሶን ልክ አይደለህም። በቃ ልክ አይደለህም። ልጆች አሉ። እልህ መጋባትህን ይሄ መሳሳብህን ተውና ስለነሱ ስትል እልፍ ይቅር። ይሄ ነገር ይቅርብህ ነው ምለው። እንደ አንድ ተመልካች ስለነሱ ስትል ይገባቸዋል። እነዚህ ልጆች የምር ይገባቸዋል። እነዚህ ልጆች